ጠቅላይ ሚኒስትሩ በዛሬው ዕለት ረፋድ ላይ በትግርኛ ቋንቋ ባስተላለፉት መልእክት አዲስ የትግራይ ጊዜያዊ አስተዳደር ፕሬዝዳንትን ለመምረጥ ምርጫችሁን በኢሜል አሳውቁን በማለት በማህበራዊ ትስስር ገጻቸው ላይ መልእክት አስተላልፈዋል። መልእክቱ በትግርኛ ቋንቋ በጽሑፍ የተላለፈ ሲሆን ይህም መልእክት በአቶ ጌታቸው ረዳ ምትክ ሌተናል ጀነራል ታደሰ ወረደ ሊሾሙ ነው በሚል ሲሰራጭ የነበረውን መረጃ ቀሪ አድርጎት ታይቷል። ጠቅላይ ሚኒስትሩ ባለፈው ሳምንት በፓርላማ በነበራቸው ማብራሪያ ላይ የትግራይ ጊዜያዊ አስተዳደር ለአንድ ዓመት የሚራዘም መሆኑን ገልጸው ይሁንና በዚህ ሂደት ውስጥ የአመራሮች ወይም የሰዎች ለውጥ ይኖራል ሲሉም የጠቆሙበት ሁኔታ ነበር። አቶ ጌታቸው ከመቀሌ አዲስ አበባ ገብቶ መግለጫ በሰጡበት ወቅት ወደ ትግራይ እመለሳለሁ፣ የጊዜያዊ አስተዳደሩ ፕሬዝዳንት ነኝ፣ ከመቀሌ ለስልጣን ፍለጋ ወደ አዲስ አበባ የሚመጡ ሰዎችን ጠቅላይ ሚኒስትሩ መቀበል የለባቸውም በማለት የተናገሩበት ሁኔታ ነበር። በኋላ ላይ ከአንድ በይነመረብ ሚዲያ ጋር በነበራቸው ቃለ ምልልስ ደግሞ ከመቀሌ የወጡት ለነፍሳቸው በሚያሰጋ መልኩ በጭንቅ የነበረ መሆኑን ሲናገሩም ተደምጠዋል። በርካቶች በአቶ ጌታቸው ረዳ ከመቀሌ በጭንቅ ወጣሁ በሚለውና ወደ መቀሌ እመለሳለሁ በሚለው መካከል ግራ ተጋብተውም ታይተዋል። ከዚያ በኋላም ሌተናል ጀነራል ታደሰ ወረደ ወደ አዲስ አበባ ያመሩ መሆኑን መረጃዎች ሲያመለክቱ ቆይተዋል። በአቶ ጌታቸው እግር ጀነራሉ ሊተኩ ይችላሉ የሚለው መረጃ ሚዛን ደፍቶም ቆይቷል። በቅርቡ ከአንድ ሌላ በይነመረብ ሚዲያ ጋር ቆይታ ያደረጉት ሌተናል ጀነራል ታደሰ ወረደ በበኩላቸው ጌታቸው ከትግራይ እንደወጣ መቅረት የለበትም፣ እስካሁኑ ሰዓት ድረስ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ነው። የሚጠበቅ ማስተካከያ ቢኖርም እስካሁኑ ደቂቃ ድረስ ፕሬዝዳንት አድርጎ የሾመኝ የለም። ሆኖም ያሉንን ችግሮች በአንድነት መንፈስ ለመፍታት የሚያስችል ድል ከተፈጠረ ኃላፊነቱን አልቀበልም ልል አልችልም ሲሉም ነበር የተናገሩት። ሆኖም ከዚህ ሁሉ በኋላ ቀጣይ የትግራይ ጊዜያዊ አስተዳደር ማን መሆን አለበት የሚለውን በተመለከተ በጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ለትግራይ ሕዝብ ጥሪ ያቀረቡበት ሁኔታ ታይቷል። ጠቅላይ ሚኒስትሩ በዚሁ ጥሪያቸውም የትግራይ ክልል ጊዜያዊ አስተዳደርን በፕሬዝዳንትነት ለመምራት ብቁ የሚሆኑ እጩዎችን ጠቁሙ በማለትም የኢሜል አድራሻ አያይዘው ይፋ አድርገዋል። እጩዎቹ የጊዜያዊ አስተዳደሩን ስራዎች በብቃት የሚያከናውኑ እንዲሁም የክልሉን ሰላምና ደህንነት ማረጋገጥ የሚችሉ መሆን ይገባቸዋል ሲሉም አስታውቀዋል። ጠቅላይ ሚኒስትሩ ለትግራይ ሕዝብ በትግርኛ ቋንቋ ባስተላለፉት በዚሁ መልእክትም የፕሪቶሪያ ስምምነት ለአንድ ዓመት እንደሚራዘም፣ አዲስ ጊዜያዊ ፕሬዝዳንት እንደሚሾምም ጠቁመዋል። አያይዞም ጊዜያዊ ፕሬዝዳንት የሚሾመው በጠቅላይ ሚኒስትሩ መሆኑን ገልጸው ህዝቡ ለትግራይ ጊዜያዊ ፕሬዝዳንት የሚሆን ሰው ይጠቁም ሲሉም አስታውቀዋል። በቀጣይ መረጃ የኤርትራ የጦር ልምምድ። ኤርትራ የጦር ልምምድ ልታካሄድ ነው። የጦር ልምምዱ የባህር ኃይል የጦር ልምምድ መሆኑን ከዚሁ ጋር በተያያዘ እየወጡ ያሉ መረጃዎች እያመለከቱ ነው። ይኸው የባህር ኃይል የጦር ልምምድ በፈረንጆቹ ኤፕሪል 13 እስከ 18 ቀን 2025 ወይም በኢትዮጵያ አቆጣጠር ከሚያዝያ 5 እስከ 10 ቀን 2017 ዓ.ም ድረስ የሚካሄድ መሆኑም ታውቋል። ኢንዲያን ታይምስን ጨምሮ በርካታ የህንድ መገናኛ ብዙሃን ሰፊ